ወሳኝ 5 ፖዚሽን ይዤ መጥቻለሁ። በዚህ 5 ፖዚሽን ውስጥ ካደረጋት ካንተ ውጪ ሌላ አታይም። ብዙ ወንዶች የሚሳሳቱት ነገር ቢኖር የብልታቸውን መጠን እያሰቡ ነው። ነገር ግን የብልት መጠለቅ ምንም ዋጋ የለው። አሁን ምነግርህን ወሳኝ 5 ፖዚሽን ካደረካት በቃ ካንተ ውጪ ሌላ ዓለም አይታያትም ማለት ነው። ምክንያቱም ጨዋታው የብልት መተለቅ ሳይሆን የጭንቅላት ጨዋታ መሆኑን ማወቅ አለብን። እንግዲህ እንደምናውቀው የብዙ ሰው ትዳር እየፈረሰበት ትልቁ ምክንያት የአልጋ ላይ ጨዋታ አለማወቅ ነው። እንግዲህ ይህን ቪዲዮ እስከ መጨረሻው ካየ ህይወትንና ትዳርን ነው የሚቀይረው ማለት ነው። ከዛ በፊት ግን ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሳ። እንዲሁም በየቀኑ አዲስ ቪዲዮ እንዲደርስ የደውሉን በተን መጫን እንዳትረሳ። ወደ ዛሬ ወሳኝ 5 ፖዚሽን ስንሄድ አንደኛና የመጀመሪያ የሚሆነው ሚሽነሪ ይባላል። እርሱም ምንድን ነው? ሴቷ በጀርባዋ በመተኛት እግሮቿን በመክፈት ወንዱ ከላይ ሆኖ የሚደረግ በጣም ተወዳጅ ፖዚሽን ነው። ብዙ ሴቶች የሚመርጡት ነው። እግሮቿን ስትከፍት ሙሉ በሙሉ ብልቷ ወጣ ስለሚል የዛኔ አንተ በጉልበት ሳይሆን በቀስታ እያደረግ ስሜቷን ጫፍ ላይ ታደርሳታለህ። ምክንያቱም ቀስ ብለህ ስታረግ ስሜቷን እያጣጣመች ነው የምትሄደው ማለት ነው። ስለዚህ በዚህኛው ስታይል ጀምር። ሁለተኛ የሚሆነው ዶግ ፖዚሽን ይባላል። እንግዲህ ሁላችንም ወንዶች የሚወዱት በጣም ተወዳጅ ፖዚሽን ነው። እርሱ ምንድን ነው? ሴቷ በመንበርከክ እና እግሮቿን በመክፈት ከደረቷ ዝቅ በማለት ወንዱ ደግሞ በጉልበቱ በመንበርከክ የሚደረግ ነው። ይሄኛው ፖዚሽን ካደረካት ስምክን እስከና አያት ነው የምትጠራ። ምክንያቱም ሴቷ ከተንበርከከች ጊዜ ብልቷ ሙሉ በሙሉ ወደ ውጪ ስለሚወጣ ከአቅሟ በላይ ነው የምትሆነው። በጉልበትክ ስለተንበረከክ አንተም ቶሎ እንዳትደክም ለዛ በጣም ተወዳጅ ያደርገዋል። ስለዚህ ይህን በሁለተኛ ተጠቀመው ማለት ነው። በሶስተኛ ደረጃ የተቀመጠው ሌግ ኦን ሾልደር የሚባለው ነው። እርሱም ምንድን ነው? ሴቷ በጀርባዋ በመተኛት እግሮቿን የወንዱ ትከሻ ላይ በማድረግ ወንዱ ከላይ በመሆን እግሮቿን በመያዝ የሚደረግ ነው። በጣም ሴቶች የሚወዱት ነው። ምክንያቱም እግሮቿን እሱ ስለሚይዝላት ቀለል ብሏት እየጣፈጣት ነው የምታደርገው ማለት ነው። ይሄን በሶስተኛ ደረጃ አስቀምጬላችኋለሁ። ምክንያቱም መጀመሪያዎቹ ሁለቱ ካደከምካት በኋላ በዚህኛው ደስ እያላት ታደርገዋለች ማለት ነው። በአራተኛ ደረጃ የተቀመጠላችሁ እሷን ከላይ በማድረግ ይሄኛው ወንዱ በጀርባው በመተኛት ሴቷ ደግሞ ከላይ በመሆን የሚደረግ ነው። ይሄኛው በወንዱም በጣም ተወዳጅ በሴቷም በጣም ተወዳጅ ነው። ምክንያቱም ወንዱ በጀርባው በሚተኛበት ወቅት ሙሉ በሙሉ ብልቱ ወደ ላይ ስለሚቆም መኖሯን ነው የምታስረሳት ማለት ነው። ይሄኛውን በአራተኛ ደረጃ ተቀምጧል። ምክንያቱም የሶስተኛው ለስለስ አድርገህ ስላደረካት በዚህኛው ደግሞ አለሟን አስረሳት እያስጨውክ ማለት ነው። እንግዲህ እነዚህን አራቶቹን በደንብ ከተጠቀምካቸው በኋላ አምስተኛው በጣም እንግዲህ ለስለስ አድርገህ እያስጨውክ ስሜቷን አጣጥመ እንግዲህ በፍጥነት መሆን የለበትም ሴክስ ሲደረግ ማለት ነው። ብዙዎች የአበሾቹ ወንዶች ችግራቸው ይሄ ነው ማለት ነው። ነገሮችን በጣም ለማፍጠን በመሄዱበት ወቅት ነው ማለት ነው። ስለዚህ አምስተኛ ይዤላችሁ የመጣሁት ሴቷን በማስተኛት በጎኗ እግሮቿን በመክፈት ወደ ላይ የእርሱን ብልት ግማሽ በመክተት በጣም ደስተኛ ታደርጋታለህ ማለት ነው። ምክንያቱም በጎኗ ተኝታ እግሮቿን ስትከፍት ብልቷ ጠበብ ስለሚል የእርካታ ጫፍ ላይ በቀላሉ ትደርሳለች ማለት ነው። እንግዲህ እነዚህን 5 ፖዚሽን በመጠቀም ሚስቶቻችሁን ደስተኛ ልታደርጉ ትችላላችሁ ማለት ነው።
እነዚህን 5 ፖዚሽን ተጠቅመ ሚስትህ ደስተኛ ካልሆነች እኔን መተህ መጠየቅ ትችላለህ ማለት ነው። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ።